አገኘውና ክርስቶስ በሚገርም ሁኔታ አየው። ይህን ጀግና ሰው ይህን የአይሁድ መምህር የሆነ ሰው የሱ ያደርገው አየው። አንተ እኮ አለው በእውነት አለ ከእግዚአብሔር እንደመጣ አምናለሁ አለ። ከማን እንደመጣ? አቤት እግዚአብሔር አይችልም። ኒቆዲሞስ የሚገርም ሰው ነው። የተበታቸው ርዕስ ምን ነበር? እግዚአብሔርን የሚፈልግ ልብ ደስ ይበለው። ቅዱስ ዳዊት የተናገረው ደስተኛ ልብ ይዞ ወደ ክርስቶስ አንተ በጨለማ ድምፁን ቀስ አድርጎ አይሁድ እንዳይሰሙት ፈሪሳውያን እንዳይከሱት ደግሞ በሕጋቸው እንዳይፈርዱበትና እንዳይገሉት አንተ ሆይ በእውነት ከእግዚአብሔር እንደመጣ እኔ አምናለሁ። እኔ ምን እላለሁ? አምናለሁ። እውነት እልሃለሁ ከእግዚአብሔር የመጣ ሰው ካልሆነ አንተ የምትሰራውን ስራ አንተ ያደረክ ያለውን ነገር ማንንም ማድረግ አይችልም። አላየውም፣ አልሰማውም ማለት ክብር ምስጋና አምልኮ ውዳሴ ለስሙ አጠራሩ ይሁን። የት ያለ ሰው ነው? ክርስቶስ አዘነለት፣ አየው። አሁን ይሄ ሰው አምኖ ነው የመጣው። ደግሞ አምኗል፣ መስክሯል። ሌላ የሚቀረው ግን አለ። በዚህ መዋዕለ ስብከት ውስጥ በዚህ በሌሊት ትምህርት ውስጥ አንድ ኒቆዲሞስ መረዳት ያለበት እውነት አለና እውነት እልሃለሁ አለው ጌታ። ሰው ከውሃና ከመንፈስ ካልተወለደ የዘላለም ሕይወት የለውም ማለትና ምስጢረ ጥምቀትን አስተማረው። ዳግመኛ ካልተወለደ አለው። ኒቆዲሞስ ይሄንን ትምህርት ሰምቶ ያውቅ? ስለ ዳግም መወለድ ሰምቶ አያውቅ? በንጹህ ልቡ እንዲህ ብሎ ጠየቀው፣ ጌታ ሆይ ሰው ትልቅ ከሆነ በኋላ እንዴት ዳግመኛ ይወለዳል? ወይስ ወደ እናቱ ማህፀን ገብቶ እንዴት እንዲህ ያለ ስርዓት ይሆናል ብሎ ጌታችንንም ጠየቀው። ጌታ ኢየሱስም መልሶ እውነቱን እልሃለሁ ዳግመኛ ያልተወለደ ሰው እግዚአብሔርን መንግስት ለማየት አይችልም አለ። ኒቆዲሞስም ሰው ከሸመገለ በኋላ ዳግመኛ መወለድ እንደሚችል ዳግመኛ ይወለድ ዘንድ ወደ እናቱ ማህፀን ተመልሶ መግባት ይችላልን አለው። ጌታችን ኢየሱስም መልሶ እንዲህ አለው፣ እውነት እውነት እልሃለሁ ዳግመኛ ከውሃና ከመንፈስ ቅዱስ ያልተወለደ ሰው ወደ እግዚአብሔር መንግስት ሊገባ አይችልም አለውና ምስጢረ ጥምቀት የመጨረሻ ለኒቆዲሞስ የምታስፈልገውን ትምህርት በተማረው በሚያውቀው ከዚህ በኋላ በሚያደርገው አገልግሎት ክርስቲያን መሆን የሚቻልበትን የክርስቶስ መሆን የሚቻልበት መንገድ የመጨረሻው ጥምቀት መሆኑን አስረዳ። ምስጢረ ጥምቀት በዚህ ላይ በደንብ ተደርጎ ተነግሯልና አይችልም አለው። ከስጋ የተወለደ ስጋ ነው አለ። ከስጋ የተወለደ ምንድነው? ኒቆዲሞስ ስለምን ነበር የጠየቀው? ስለ ስጋ ነው። ሰው እንዴት ዳግመኛ ይወለዳል አለው። ከመንፈስ የተወለደ መንፈስ ነውና ስለዚህ ዳግመኛ ልትወለዱ ይገባችኋል አለው። ይሄን ስላልኩ አታድንቅ አለው። ንፋስ ወደደ ይነፍሳል፣ ድምፁን ትሰማለህ፣ ነገር ግን ከየት እንደሚመጣ ወዴት እንደሚሄድ አታውቅም አለው። ከመንፈስ የሚወለድ ሁሉ እንዲህ ነው አለው። ኒቆዲሞስም መልሶ ይህ ሊሆን እንዴት ይችላል አለው። ጌታችንም መልሶ አንተ የእስራኤል መምህራቸው ነህ፣ ነገር ግን እንዴት ይሄንን አታውቅም አለው። ጥቂት ትምህርት ነው የነገረው። የእስራኤል መምህራቸው ነህ፣ የተነገረልህ ሊቅ ነህ፣ ነገር ግን ንፋስ ከአንዱ ተነስቶ ወደ አንዱ እንደሚሄድ ድምፁን እንደሚያሰማ ዛፎች ሲጮሁ ውሃ ሲጮህ ሲያንኮሻኩሽ ይሰማል፣ ግን ምንጩ ከየት እንደሆነ አይታወቅም። ምስጢረ ጥምቀትም እንዲህ ረቂቅ ነው፣ እንዲህ ነው አለው። ኒቆዲሞስ ሳይገባው ሲቀር ጌታ አንተ የአይሁድ መምህር ስትሆን ይህ ምስጢር እንዴት ላንተ አይገባህም አለው። ክርስቲያኖች ሁለት ነገሮችን ከኒቆዲሞስ ሐሳብ እንማራለን። አንደኛ ኒቆዲሞስ እግዚአብሔርን መፈለጉን ማንን መፈለጉን?
ኒቆዲሞስ እግዚአብሔርን መፈለጉን መዳኑን መፈለጉን የእግዚአብሔርን መንግስት መፈለጉን እንመለከታለን። ኒቆዲሞስ እግዚአብሔርን የፈለገበት እግዚአብሔርን የወደደበት እግዚአብሔርን ከሱ ለመማር የፈለገበት ሌሊት ነው። እንደናልኳችሁ ሌሊት ሚስጥሩን ታውቁታላችሁ። ሊቃውንት ሲናገሩ ነበር፣ መጽሐፍ መስክረዋል። አንድም አይሁድ እንዳይገሉት ሌሎች በሱ ተሰናክለው እሱ ቀድሞ መረዳት የፈለገውን ነገር ለመረዳት ነው። የሚቆለውን ጥቂት ትምህርት ለመረዳት ብቻውን ሄደ። ሰው ይዞ አልሄደም፣ ደቀ መዛሙርት ይዞ አልሄደም። ስለዚህ እግዚአብሔርን የሚፈልግ ልብ ምን ይበለው? ደስ ይበለው። እንደ ኒቆዲሞስ ያለ ልብ እግዚአብሔር ይስጠን። ቃሉን ለመስማት በጨለማ ነው ሄደው ማቲዋ ቀይሮ ኒቆዲሞስ አልከን ጨለቦ ከሰገረ ጎፍታ ኢየሱስ ክርስቶስ ታቂ ዱጋ በሄድራ ምን አደረገ? ምስክርነት ሰጠ። ዱጋ በሄድ አቲ ዱጉ ዋቀዮ ራይ ገምቴ አከዱፍቴ ነነመነሪ ማሊዮ ጀቴ ሞየሪ ሴና ኮኬሰት ተጃጅላ ነኒ አይሁዶ ተዮከን ፈሪሳዊ ዶ በርሲሱ ከሰት ጉያቶ አመንታ ቀበኒ በሩም ሰበረተኒ ወጂ አቲ ወጀቻ ጅርቱ ከነ ከልጅ ቆርጤ ከነ ከነጀተ ተቆንጆ ከናፍ ከዋቀራቲ ዱፌ ከዋቀዮራቲ እርገቤ አለ ዮቴ ነምኒ ዋና ተጀተ ከነ ወጀቱ ተሰንጅሮ የረጋቤ ኢቲያንሴ ጎፍታ ኢየሱስ ክርስቶስ ተቀይሳርጌ ኒቆዲሞስ አከነ ጀሌ ዱጋን ሲንጀዳ namni lammatan dhalatu taana jireenya bara baraan argatu maalin ta'u taana lammatan dhalatu taana barumsi kun Niqoodimoosiif haaraa ture. Niqoodimoos deebisee akkana jedhee yaa nama nana yaa barsiisaa namni erga dhalatee guddate akkamitti gadameessa haala isaatti deebi'ee lammata dhalate lakkisaa jedhee gooftaa Yesuus Kiristoos. Namni kan fooniin dhalate waa'ee foonii kan inni yaadu kan fooniiti. Kan hafuuraan dhalate immoo kan hafuuraati. Kanaaf namni bishaaniif hafuurarraa hin dhalatu taanaan jireenya bara baraa hin argatu jedhee barsiisa. Kan isaa kana waan ta'eef gooftaa Yesuus Kiristoos inni isin gaafate bishaanirraa immoo akkamitti namni dhalataa iccitiin cuuphaa kun immoo akkam maaf ifanaa ta'uu dide maaf natti ulfaate jennaan akkana jedhee Qilleensi bantii kaabarraa ka'ee gara kibbaatti innaa bubbisu mukkeen innaa raasu sagalee innaa dhageessisu ni dhageessa. Garuu maddi qilleensa sanaa eessa akka ta'e ni beektaa jedhe. Kanaaf iccitiin cuuphaas iccitii akkanaati. Kan ijaan mul'atu miti, kan harkaan qaqqabamu miti. Kanaaf akkuma fooniin dhalatte hafuuraanis dhalachuu qabda, bishaaniif hafuurarraa dhalachuu qabda jedhee gooftaan isa barsiisa. Niqoodimoos halkan dhaqe halkan bakka inni tasgabbaa'ee jirutti dhugaadhaaf amanamee dhaqe. Nus dhugaadhaaf akka amannu gooftaa Yesuus Kiristoos akka barbaannu akka miidhannee isa jaalannu waaqayyo lattee keenya nuuf haa badu. እግዚአብሔር አይነ ልቦናችንን ያብራልን። እግዚአብሔርን የሚፈልግ ደስ ይበለው። ሁለተኛ ሚስጥረ ጥምቀትን ነው የምንማረው ከኒቆዲሞስ። ሚስጥረ ጥምቀትን የተማረበት ትምህርት ነው የተረዳበት ለመጀመሪያ ጊዜ የሰማው ሥርዓት ነው። ክርስቲያን ሊሆን ወደ ክርስትና ሊጨምር በሌሊት መጣ። እግዚአብሔር ጠራው። ሁላችንን ይጥራል፣ በሃይማኖት ያጽናል። ኒቆዲሞስ በሌሊት መጥቶ ይህንን ትምህርት ከጌታ ሰማ። እኛ በቀን መጥተን እየሰማን ነው። ሌሊት ማለት ጨለማ ማለት ነው። ምሽት ማለት ነው። የማይመች ሰዓት ነው። እግርን ከመሬት ጋር ለማዋሃድ የማይመች ሰዓት ነው። እንቅፋት ይበዛዋል፣ መከራ ይበዛዋል፣ ችግር ይበዛዋል፣ ጠላት ይበዛዋል፣ አውሬ ይበዛዋል፣ ጨለማ። ኒቆዲሞስ ግን በዚህ በመከራ ሰዓት መጣ። እኛ ነገሮች ተመቻችቶልን በብርሃን ተመላልሰን እንኳን እግዚአብሔር ቃል እየተማርን ነው፣ ሃይማኖታችንን እያወቅን ነው። ኒቆዲሞስ ጥልቅ የሆነ ምስጢር ተማረ፣ ድህነትን አገኘ፣ ወደ እግዚአብሔር መጣ።
እኛ የተማርነውን እንኳን እናውቃለን ክርስቲያኖች ሁለት በረከቱ በሁላችን ይደርብኝ እስቲ የምትጸልዩ ሰዎች ይጃውት እስቲ እግዚአብሔርን የምትፈልጉ ሰዎች ይጃውት እግዚአብሔርን ይፈልገዋል የምትሉ ሰዎች ፈልጉታላችሁ እግዚአብሔርን የሚፈልግ ልብ ምን ይበለው ይላል ደስ ይበለው ይላልና እግዚአብሔር ደስ የሚያሰኝ ነገር ያሰማል በሃይማኖታችን ያጽናል በቀንም በማታም መተን ከእግዚአብሔር ቤት እንማር ከሊቃውንቱ እንማር ከመጻሕፍት እንማር ከመምህራን እንስማ ራፈሙ ቀምኑ ማቴ ዋቀዩ ፉሎ ዋቀዩ ትሩፍኔ ሰገሌ ዋቀዩ ደገፈቹራ ሰኑ ደለቴ ሰኑ ፈንዲ በመሰኑ ጩመቤ ጎፍታ ኢየሱስ ክርስቶስ በርባዱዳ ፈልከኝ ኩያዴማ አዱኛ ከነረቲ ቤቲ ፎረቄ በርባዱዳ ቢነመይና ነመን ተስገበስ ለጋለጤ ነማፍቀሉ ዘላለም ረፍት ያለው ከክርስቶስ ዘንድ ነው ሕይወት ያለው ከክርስቶስ ዘንድ ነው ድህነት ያለው ከክርስቶስ ዘንድ ነው ረፍት ያለው ከክርስቶስ ዘንድ ነው ወደርሱ ገስግስ ማታ ወደርሱ ገስግስ ጠዋት ወደርሱ ገስግስ ወደርሱ የመጡትን እርሱ ወደርሱ ሊያስገባ የታመነ አምላክ ነውና በፍቅር ሁላችንን ቢሰብስበን በሃይማኖታችን ያጽናል ወዲያ ነበር ክርስቲያኖች በጣም ግልጽ ትምህርት ነው ኒቆዲሞስ የተማረው የኛ ደግሞ ከኒቆዲሞስ በጣም የቀለለ ትምህርት እኛ ጋር ያለ የማይከብድ ሸክም የቀለለ ነው አለ ጌታ እስቲ ጸሎት ሃይማኖት የምታውቁው እስቲ ኦርቶዶክስ ትምህርት ነግራችኋል ግልጽ የሆነ ትምህርት ለሁላችሁ ይገባ ጸሎት ሃይማኖት እስቲ ውዳሴ ማርያም ያላችሁ ጫውት መዝገበ ጸሎት ምን ጸልዩበት ትናንሾቹ መጻፍ ይከፈርوا አላችሁ አይደል ጸሎት ሃይማኖት የሚል ጸሎት ታውቃላችሁ እሱ የሃይማኖት መሰረት እዛ ትምህርት ውስጥ መሰረታዊ የሆነ የኦርቶዶክስ ትምህርት ክርስቲያኖች ትምህርት አለ እሱ አራት ነገሮችን ማመን አምስተኛ ነገሮችን ወይ አንደኛው ተስፋ ማድረግ ምን አልኳችሁ አምስት ነገሮች አሉ አራቱን እናምናለን አምስተኛው ተስፋ እናደርጋለን በእጃችሁ ያዛችሁ ትምህርት ትንሽ ልንገራችሁና ልጨርስ ሁሉን የፈጠረ ይላል አንድ አምላክ በሚሆን በእግዚአብሔር አብ ምን እንላለን እናምናለን ሰማይና ምድርን የፈጠረ የሚታየውና የማይታየውን የፈጠረ ዓለም ከመፈጠሩ በፊት አስቀድሞ ጥንት በነበረ አንድ የአብ ልጅ በሚሆን በአንድ ጌታ በኢየሱስ ክርስቶስ እንላለን አምናለን ስለ ክርስቶስ እንዲህ ብሎ ከብርሃን የተገኘ እውነተኛ ብርሃን ከእውነተኛ አምላክ የተገኘ እውነተኛ አምላክ ዘተወልደ ወአኮ ዘተገብረ የተወለደ እንጂ ከቶ ምን ያላለ ያልተፈጠረ በባህሪው ባኗኗሩ ከአብ ጋር የሚስተካከል ከማን ጋር የሚስተካከል ሁሉ በእርሱ የሆነ ያለ እርሱ አንዳች ምንም ምን የሆነ የለም እኛን ለማዳን ከሰማይ ወረደ በመንፈስ ቅዱስ ግብር ከቅድስት ድንግል ማርያም ተወለደ ሞተ ተቀበረ በሶስተኛው ቀን ከሞታን ተለይቶ ተነሳ በቅዱሳን መጻሕፍት ቀድሞ እንደተጻፈ እንደተነገረ በክብር በምስጋና ወደ ሰማይ ምን አለ አረገ ከዛስ በአባቱ ቀኝ ተቀመጠ ዳግመኛ በመናምን በጥምቀቱ ላመን ክርስትናን ባገኘን ባመን ሰዎች ሊፈርድልን በመንግስቱ ይመጣል ለሕያዋን ደግሞ ለኃጥአን ሊፈርድብን በመንግስቱ ይመጣል ለመንግስቱ ምን የለው ፍጻሜ የለው ማለት ሶስተኛ ደግሞ አልሰለስቱ በመንፈስ ቅዱስ እናምናለን አሉ በማን እናምናለን በመንፈስ ቅዱስ እናምናለን እርሱ ጌታ ነው ምንድነው ጌታ ነው ሕይወትን የሚሰጥ ነው ምን የሚሰጥ ነው ስለዚህ ከአብና ከወልድ ጋር በአንድነት እንሰግድለታለን እሱ መንፈስ ቅዱስ ቀድሞ ጥንት በነቢያት አድሮ የተናገረው ነው መንፈስ ቅዱስ ማለት
ስለዚህ በመንፈስ ቅዱስ እንላለን በአብ እናምናለን በመንፈስ ቅዱስ በወልድ እናምናለን በመንፈስ ቅዱስ እናምናለን ቀጠሉ ሊቃውንት ደግሞ አሉ ሐዋርያት በሰበሰቧት በአንዲት ቤተ ክርስቲያን እንላለን እናምናለን ስንት ሆነ አምስተኛው ወደ ሴፎት ሳይሆን የሙታንን መነሳት ግን ምን እንላለን ተስፋ እናደርጋለን የስንዴ ቅንጣት ተዘርታ 30 60 መቶ ፍሬ የምታፈራ ይሄን ሕይወት ካላት የሰው ልጅ በአምሳሉ በአርአያው የተፈጠረ ከሞተ በኋላ ዳግም እንደሚነሳ ምን እንላለን እናምናለን ሰው ከስንዴ በታች አይደለም ከበቆሎ በታች አይደለም ተዘርቶ ተወርውሮ 30 እና 60 ምን ያደርጋል አፍርቶ ትንሣኤ ይኖረዋል አይደል በስብሶ ታዲያ የሥላሴ ሥራ የሆነው ሰው ትንሣኤ ነው ትንሣኤ የምናምነው ሳይሆን ምን የምናደርገው ነው ተስፋ የምናደርገው ነው ሶስት የክርስትና መሰረቶች ነገሮች አሉ እምነት ተስፋና ፍቅር ከነዚህ መካከል ተስፋ በጣም ወሳኝ ነው ከፍቅር ቀጥሎ ምን ወሳኝ ነው ተስፋ ትንሣኤ ሙታን ምንድነው የምናደርገው ተስፋ ነው የምናደርገው የሁላችሁ ሰው ፍቅር ባይኖረው ሳምንት ዓመት ሊኖር ይችላል ምድር ላይ ምግብ ባያገኝ ብዙ ዓመት ሊኖር ይችላል ቀናት ሊኖር ይችላል ውሃ ምንም ጤና ቢያጣ ሰው የሆነ ጊዜ መኖር ይችላል ሰው ተስፋ ከሌለው ግን ማይክሮ ሰከንድ መኖር አይችልም እውነቱ ሸት ማይክሮ ሰከንድ መኖር አይችልም ስለዚህ የሙታንን መነሳት ምን እናደርጋለን ተስፋ እናደርጋለን ክርስቲያኖች አሁን ይሄ ትምህርት ይከብዳል ይሄ ትምህርት አታውቁ ይሄ ትምህርት አዲስ ትምህርት ነው አይደለም የአባቶች ትምህርት ነው እንዲህ ነው አባቶች ያስተማሩ ቀላል ነው አይደል ታውቁታላችሁ ኒቆዲሞስ ግን ከባድ ትምህርት ነው ያልገባው ትምህርት እንግዳ ትምህርት ነው የሰማው ልቡ ግን እግዚአብሔርን ስለፈለገ ደስተኛ ልብ አለው እዚህ ነው እንግዲህ ቀደም በራሳችን እግዚአብሔርን የሚፈልግ ልብ ምን ይበለው ደስ ይበለዋል ደስ አይልም እግዚአብሔር ቃል ቅዱሳን ደስ አይሉ ጻድቃን ደስ አይሉ ድንግል ማርያም ደስ አትልም ተክለ ሃይማኖት ደስ አይሉ ደጋጎች ደስ አይሉ እግዚአብሔርን የሚፈልግ ልብ ያላቸው ሰዎች ናቸው ደስተኛ ልብ አላቸው እኛስ ምን አይነት ልብ አለን ምን አይነት ልብ አለን ደስተኞች ናችሁ አገር ላይ በሚሆነው ነገር ደስተኞች ናችሁ በኑሮ ውድነቱ ደስተኛ ናችሁ ፍቅር በመቀዝቀዙ ደስተኛ ናችሁ ምድር በመናወጥ ደስተኛ ናችሁ ወንድም በወንድሙ ላይ በመነሳቱ ደስተኛ ናችሁ ፍቅር በመቀዝቀዙ ደስተኞች ናችሁ አይደለም ለምን እግዚአብሔርን አንፈልግም መተን ስጋና ደሙን አንቀበልም መተን ንስሐ አንገባ ትለምናላችሁ እግዚአብሔር ቤት ውስጥ መጣችሁ አይደለም ኒቆዲሞስ መከራ ውስጥ ሆኖ ነው እግዚአብሔር ጋር ሄደው እኛ ነው በዚህ ቀጥታ ያለ እንደዚህ ያለ ስጋው ደሙ ተቀበሉ ንስሐ እንለምናለን አይነ ልቦናችንን ያብራልን አቀየ ጀለቀ ከኛ ነው ፋበሉ ኒቆዲሞስ ይባዬ ከስ ደርቤት ክርስቶስ ኢየሱስ ይበርባል ቆማ ተባዬ ከስ ዶርሲ ፈሪሳዊታ ዶርሲ ይሁዳታ ቀጣሙሬ ጎፍታ ኢየሱስ አርገቴ አዱኛ ከነረት ከዶርሲ ሁንደሳ ቀጣሙሬ ጅሬኛ በረበራ ካንቴ ይገፎታ ጎፎ ውስጥ አከል ያሉ ፍላ በየመሳሉ ፋተው ቆማ ታማ ጨለቆ ዱከነ ከሰ ቀጣሙሬ ጎፍታ ተከል ያሉ ፍላ በየመሳሉ ፋተው እግዚአብሔር ቃል እንስማ በብርቱ እንፈልገው እግዚአብሔር እንጠማው ክርስቶስ ይናፍቀን ዳዊት የተናገረው ቃል መዝሙር 42 ላይ እንዲያ ናፍቆቱን ሲገልጽ ዋላ ወደ ውሃ ምንጭ እንደሚናፍቅ አቤቱ እንዲሁ ነፍሴ ወደ አንተ ትናፍቃለች ነፍሴ ወደ ሕያው አምላክ ተጠማች
akkuma borofni bishaan dheebote bishaan barbaachu gara kaliilatti deemu gara galaana bishaan qulqulluu qabdutti akkuma borofni tulluu irraa bu'ee gara sitti dheebote deemu lubbuun koo si dheebote nafsaችን ማንን ትጠማ እግዚአብሔርን ትጠማ akkasuma lubbuun koo si dheebote nafsaችን ማንን ትጠማለች እስቲ እግዚአብሔርን ትጠማለች ነፍሴ የምትሉ እስቲ ከፍ አድርጉላችሁ ነፍሴ እግዚአብሔርን ትጠማለች እውነት ነው እሺ ከፍ አድርጉ ስጋው ደግሞ የተቀበላችሁ አውርዱና እንደገና አውጡ ስጋው ደግሞ የተቀበላችሁ ነፍሴ እግዚአብሔርን ትጠማለች ስላላችሁ ስጋው ደግሞ የተቀበለ አምስት ሰው እግዚአብሔር አይነ ልቦናችንን ያብራልን አልተማርንማ እንደዚህ እንዳንቆርብ ንስሐ እንዳንገባ ተደርገን አልተሰበክንም ቤተክርስቲያን እንዲህ አላገለገለችም ስርዓቱ እንደዛ አይደለም ንስሐ ግቡ ስጋው ደግሞ ተቀበሉ አይደለም ትሉ ቤተክርስቲያን ቅዳሴውን እኮ ብትሰሙ አታስቀድሱ እስቲ የምታስቀድሱ ከፈሩ እሺ የምትቆርቡ የሚያስቀድስ ብዙ የሚቆርብ ብዙ ትንሽ ግን ቅዳሴው እንደዛ አይደለም ሃሌሉያ ተብሎ ቅዳሴው መግቢያ ላይ ነው ይለው ወይ ተመጣው እንቆርባን ይሰደድ እንቤተ ክርስቲያን እስማማ ሰነድ እግዚአብሔር ቅዳሴው ራሱ አይፈቅድ ከዚህ ቅዱስ ቁርባን የማይቀበል ምን አይበል አይቀር ወደ እግዚአብሔር ወደ ቤተ መቅደስ አይጣ ወይ ተመጣው ቁርባን ይሰደድ እንቤተ ክርስቲያን ይውጣ ምን ሊሰራ መጣ አይደለም ያባቱ አይደለም እስማማ ሰነድ እግዚአብሔር ሴራ ዋቀዮ ደደርቤራ አቦሚ ዋቀዮ ኢሴራ ኢገፊ ፎን ቦፍታ ካሊፉነኒ አስኬሰን ሴንጀ እናስቀድስ ስላላችሁ እንቆርብ ግን አትሉ ለማን ነው የምታስቀድሱት ለማን ህፃናት ናቸው ስጋው ደግሞ የሚቀበሉት አሁን የቤተክርስቲያን ትምህርት ከብሎ ነው አጥያታችን ነው ለከበደ ደግሞ አጥያታችሁ ከከበዳችሁ ለምን ንስሐ ትገቡ ለምን ንስሐ እንገባ ለምን ወደ እግዚአብሔር አንመለስም እናንተ ሸክማችሁ የከበዳችሁ ወደ እኔ ምን እላችኋለሁ ሊያሳርፍ የተዘጋጀ አምላክ እጁን የዘረጋ ጌታ እየጠበቀን ታዲያ ለማን እናሳርፍ ነው እግዚአብሔር ሁላችንን የሚያሳርፈን እግዚአብሔርን የሚፈልግ ልብ ምን ይበለው ደስ ይበላል ያስተማረን የመከረን አባቶቻችን አምላክ ቅዱስ እግዚአብሔር ይክበር ይመስገን ይቆየን መስዋዕት ለእግዚአብሔር ይዲዲያዳ ገለኒ ኬኛ ኡልፊ ነሳቲፍ